ሀገራችን ላይ በጣም ዕውቀት ያላቸው ጥሩ ቦታ መድረስ የሚጠበቅባቸው በርካታ አሰልጣኞች አሉ። ከነዛ መካከል ዛሬ በቀጥታ የስልክ መስመራችን ላይ አንዱን አሰልጣኝ ጋብዘናል። ሄላው ጤና ይስጥልን። ጤና ይስጥልኝ። እንዴት ናችሁ? አለን። እንግዲህ በቀጥታ የስልክ መስመራችን ላይ አሰልጣኝ ሳምሶን አየለ ነው ከኛ ጋር የሚገኘው። በተለያዩ ቡድኖች በዋና አሰልጣኝነት እንደዚሁም ደግሞ የካፍ ከሲ ጀምሮ እስከ ኤ ላይሰንስ ዲሆነ ወይም ደግሞ ብቃት እንዳለው የተመሰከረለት አሰልጣኝ ከኛ ጋር አብሮን አለ። የተወሰኑ ሐሳቦችን የሚያነሳልን ይሆናል ብዬ አስባለሁ። የዘንድሮ የኢትዮጵያ ፕሪሚየር ሊግ ምን ይመስላል የሚሉትንና ሌሎች ጉዳዮችን እናነሳለን። በቅድሚያ እንግዲህ አንተን እንድታስተዋውቅ እስቲ እድሉን ልስጥ። እሺ፣ አመሰግናለሁ። አሰልጣኝ ሳምሶን አየለ እባላለሁ። በኢትዮጵያ እግር ኳስ ውስጥ ረዥም ጊዜ በሚባል ደረጃ የተለያዩ ክለቦች ላይ ሰርቻለሁ። ከዛ በፊት ግን በተጫዋችነት ለእርሻ ሰብል በጠንካራ ተፎካካሪነቱና በጠንካራ የቡድን ግንባታ የሚታወቅ ውስጥ ለረዥም ጊዜ ተጫውቻለሁ። ከዛ በኋላ ነው እንግዲህ ያንን መነሻ ማድረግ የተለያዩ ኮርሶች በመውሰድ እናንተም ለመግለጽ እንደሞከራችሁት አሁን በኤ ላይሰንስ ላይ እገኛለሁ እና በርካታ ስራዎች ሰርቼ ያለውበት ሁኔታ ነው ያለውና ይህን ይመስላል። እንግዲህ ሳምሶን አየለ በተለያዩ ክለቦች ለምሳሌ በኢትዮ ኤሌክትሪክ በጣም ከሚታወቅባቸው ድንቅ ጊዜንም ካሳለፈበት የውድድር ዘመን ማስተዋወስ ይቻላል። እንደዚሁ ኢትዮ ኤሌክትሪክን መልሶ ወደ ፕሪሚየር ሊጉ ያመጣውም እርሱ ነው። ከዛ በተረፈ ድሬዳዋ ከነማን እንዲሁም ሀረር ሲቲን እና ሌሎችንም እንደነ ባህር ዳርን የመሳሰሉ ቡድኖችንም ጭምር በማሰልጠን የሚታወቅ አሰልጣኝ ነው። በዚህ የአሰልጣኝነት ሂደት ውስጥ ምን አይነት ደረጃ አለው ቢባል ሁሉም ሰው በብቃቱ የሚመሰክርለት እንደሆነ እንመለከታለን። ግን እዚህ ጋር እንደው ምናልባት ሳሚ መግለጽ ካለብን መካከል አሁን የዘንድሮውን የኢትዮጵያ ፕሪሚየር ሊግ እንዴት አየኸው? እንዴት ተመለከትከው? እስኪ ያው እንግዲህ የኢትዮጵያ ፕሪሚየር ሊግ የሀገራችን ትልቁ የሊግ ደረጃ እንደመሆኑ መጠን የእግር ኳሳችን ደረጃ ያለበትን የሚያሳይ ትልቁ መስታወት ነው። ሊጉ በእርግጥ ዘንድሮ ትንሽ ለየት የሚያደርገው አዳዲስ ሴቶች፣ ወጣቶች ያየንበት ቢሆንም ግን በጥራት ደረጃ በሚፈለገው ልክ ነው ብሎ ለማለት ያስቸግራል። ያው እንደምታውቁት የኢትዮጵያ የአፍሪካ እግር ኳስ መስራች ነች። የረዥም ጊዜ እግር ኳስ ታሪክ አላት። እግር ኳሱ ላይ ከፍተኛ ሀብት ይፈሳል። ትልቅ የሚዲያ ከቨሬጅ አላት። እግር ኳስ የሚወድ በርካታ ሕዝብ ያለበት ሀገር ነው። ከዛ አንጻር የሚፈለገውን ያህል ነው የእግር ኳስ ደረጃው በጥራት እየሄደ ያለው የሚለውን ለማንሳት ትንሽ ያስቸግራል። ዘንድሮ ላይ እንዳልኩት ወጣቶች በርካታ አዳዲስ ሴቶች የታዩበት የውድድር ዓመት ነው። ግን አብዛኞቹ ክለቦች ተመሳሳይ አሁን ካሉት 20 ክለቦች ውስጥ ከሌ በዚህኛው ጠንካራ አቋም ላይ ይገኛል ብለህ የምትለው አይደለም። አብዛኞቹ ማለት ኦልሞስት በሙሉ በሚባል ደረጃ ተመሳሳይ ሁኔታ ላይ ነው ቆሞ የምታየው። አንደኛው በዚህኛው ሳምንት ላይ ጥሩ ፐርፎርም አድርጎ ከሆነ በቀጣዩ ላይ ደግሞ ከጠበቀው በታች ነው የሚሄድበት ሁኔታ ነው ያለው። ምናልባት እንግዲህ እነዚህ ከዚህ ከወራጅ 4 ከመሆኑ ጋር ተያይዞ ሰርቫይቭ ለማድረግ ከማሰብ አንጻር ከጥራቱ ይልቅ ውጤቱን አስጠብቆ የሚሄዱ ላይ የማዘንበል ጉዳዮች አሉ። ሁለተኛው ደግሞ የውድድሩ ተደራራቢነት፣ የውድድሩ ሰዓት፣ እነዚህ የራሳቸው የሆነ አስተዋጽኦ አላቸው። በጥራት ውድድሮችን እንዳናይ እያደረጉ ያሉበት ሁኔታ ነው ያለው። ግን እንዳጠቃላይ የበለጠ የሊጋችንን ደረጃ ከፍ ለማድረግ የበለጠ በጣም 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 መስራት እንዳለብን ነው የሚሰማኝ። እና እንግዲህ ያው አሁን 5ኛ ሳምንት ላይ ነው ያለው። ምናልባት እንግዲህ ሞር ተጫዋቾችም የበለጠ ማች ፊትነሳቸው ከውድድር ወደ ውድድር እየዳበረ የሚሄድበት እድሉ ካለ ከዚህ በተሻለ የውድድር እናያለን የሚል ተስፋ አለኝ። ግን እንዳጠቃላይ ግን የሚጠበቀውን ያህል አይደለም። በቀጣይ የተሻለ ከሆነ እሱን የምናየው ነው የሚሆነው።
አሰልጣኝ ሳምሶን በጣም እናመሰግናለን በቀጥታ የስልክ መስመራችን ላይ ስለተገኘ። እንደው አንድ ጥያቄ እኔም ሀሳቡን ሳነሳው ነበርና ቡድኖች በየአመቱ ተጫዋቾች ከ11 ከ12 ተጫዋቾች በላይ ይቀያይራሉና እንዴት ነው የተዋሃደ ቡድን በዚህ ሂደት ለመስራት በጣም አይቸግሩም ወይ? አንዱ የሊጉ ችግር ይህንንስ አይመስልም ወይ? አዲስ አበባ ስቴዲየም በሚሊዮን ብሮች ወጥቶበት ታደሰ ለአመታት ተዘግቶ ነበር አይደለ? ከ3 ከ4 አመት በላይ ነገር ግን እድሳቱን ስንመለከት ብዙም አመርቂ ነገር እየተመለከትን አይደለምና ይሄም አስተዋጽኦ ያደረገ አይመስልም ወይ? የበለጠ ሊጉ ከአመት አመት እንዲወርድ ኦልሞስት አሁን ጨዋታዎች ወርዶ በጣም እንደው የግድ እግር ኳስ እንደኛ ስራ ካልሆነ በስተቀር ለመመልከት ራሱ ብዙ ፍላጎት እንዲኖር አያደርግም እና እነዚህም ችግሮች እንቅፋት አልሆንም ወይ? በዚህ ሁኔታ እስከ መቼ ነው መቀጠል የሚቻለው? ምናባይ ተገቢ ነገር ነው ያነሳው፣ ትክክል ነው። አሁን አንዱ ነው ብናወራው ብዙ ነው። አሁን አንዱ መሰረታዊ ችግር ቅድም ብያለሁ፣ ከትልቅ ሀብት ነው የሚፈስበት። ግን አሁን እግር ኳሱ ከአመራር ከአደረጃጀት አንጻር ትላለ፣ እግር ኳስ የብዙ ነገሮች ድምር ውጤት ነው። ጥንካሬ ውጤትም ከዛው ጋር የተያያዘ ነው። ነገር ግን ኃላፊነት ከመውሰድ ጋር አንዳንድ ጊዜ ቆጥረህ የምትቀበልበት ሁኔታ ሊኖር ይገባል። ቡድን እንዴት ይደራጃል? ጠንካራ ቡድን በምን አይነት ሁኔታ ነው የሚደራጀው? እንዴት ምን ያህል ጊዜ ይወስዳል? የተቀመጡ ነገሮች አሉ። ለዚህም ነው አንዳንድ ጊዜ ይሄ ከአሰልጣኝ ቅጥር ስንብት ጋርም በተያያዘ የክለብ አደረጃጀቶች እነዚህ ሁሉ የተያያዙ ናቸው። ምክንያቱም ምንድን ነው አንድ ክለብ የሚፈልገው? ምንድን ነው ካለው በጀት አደረጃጀት፣ ከክለቡ ታሪክ፣ ካለው ልምድ አንጻር ምንድን ነው የሚፈልገው? አሁን አንዳንድ ጊዜ ትንሽ ግራ የሚገባ ትንሽ ደብለቅ ያለ ነገር አለ። ነባር ክለቦች ባሉበት ሁኔታ ብዙም የበጀት ችግር ሳይኖርባቸው ላለመውረድ ሲጫወቱ ታያለ። ትናንት የመጣው ቲም ደግሞ ሊጉን ሲመራ ከፍ ብሎ ታያለ። እነዚህ አይነት ነገሮች በእግር ኳስ ውስጥ ይከሰታሉ። ግን እንደ ሙያ ኤቲክ እንደ ሙያ ስነ ምግባር ይሄኛው ነገር ትክክል ነው ብሎ መውሰድ ይቻላል ወይ? እግር ኳሱ ትንሽ ዘበቅ ያለ ነገር ውስጥ አልገባም ወይ? ትክክል ነው ወይ የሚመራበት ብለህ ስትል ልክ አይደለም። አሁን ክለቦቻችን ግን እንደ አዲስ እንትን ማድረግ አለበት። ምንድን ነው አንድ ክለብ አደረጃጀቱ ምን ይመስላል? አሁን እኛ እንደ ምሳሌ የእንግሊዝ ፕሪሚየር ሊግ ላይ ብዙ እንከታተላለን እና አመቱ መጀመሪያ ላይ ለዋንጫ የሚተነበዩ ክለቦች አሉ። እነከሌን እነዚህ ሲባል የቡድን ስብስባቸው ብቻ አይደለም። ብዙ ነገር ታሪካቸው፣ በጀታቸው፣ የተጫዋች ጥራታቸው፣ ጥልቀቱ እነዚህ ሁሉ ይታይና ነው ከሌ በዚህ አመት ለዚህኛው ውድድር ለዋንጫ ይወዳደራል ተብሎ ለምስት ሲደረግ ክለቦች ይለያሉ። 5ም 6ም ክለብ ቢሆን እነዚህ ደግሞ ሰርቫይቭ ለማድረግ በሊጉ እንዲቆዩ ይባላል እና እንዲህ አይነት ነገሮች እኛ ሀገር አልተለመድም። ይሄ አሁን እንግዲህ ምንድን ነው ክለቦች በአደረጃጀት ላይ በጀት ይበጀታል፣ ተጫዋች ይሰበሰባል፣ ከዛ በኋላ ይወዳደራል፣ ያልቃል። ምን ነበረ ድክመትና ጥንካሬ የሚለው ብዙ ይታያል የሚል ነገር እኔ የለኝም። ምክንያቱም ቡድን ማለት የሰው ስብስብ አይደለም። እኔ እስኪገባኝ ድረስ ቡድን ማለት የሰው ስብስብ፣ ቡድን ማለት በስርዓት የተገነባ የተዋቀረ ቡድን። ስህተቶች ቢኖሩ ያንን ስህተት የቱ ጋር እንደሆነ ለይተህ የምታርመው፣ ጥንካሬ ቢኖር ያንን ጥንካሬ የበለጠ እያጠናከርክ የምትሄድበት። አንዳንድ ጊዜ አንዳንድ ክለቦች አንድ አሰልጣኝ 2 አመት 3 አመት ይቆይና 3ኛው አመት ላይ ላለመውረድ ሲጫወት ታያለህ። እርሾ የለውም፣ መሰረት የተቀመጠለት ነገር የለም። ለዚህም ነው ቅድም ባልከው ላይ እንደ አዲስ ይፈርሳል፣ ይገነባል። ለወቀሳም ለትችትም የማይመች አይነት እየሆነ ነው ያለውና እኔ እነዚህን ነገሮች ወጣት ሳይጠፋ ስለ ሙያው የሚያስረዳና ሙያውን በፍቅር የሚሰራ ሰው ባልጠፋበት ሁኔታ ላይ ኃላፊነት የሚወስድ አመራር ካለመኖሩ ጋር ተያይዞ ቆጥሮ የሚሰጥ አካል ቆጥሮ ካለመቀበል ጋር ተያይዞ እነዚህ ነገሮች ለብዙ ነገር እግር ኳሳችን አሁን ተጋልጧል፣ ለብዙ ነገር ተጋልጧል። አሁን ወደ ተሻለ ደረጃ እንዴት አድርገን እናመጣለን የሚለው ትንሽ አስቸጋሪ ይመስለኛል። ወጣቶቻችንን እንደው ያው እናንተም የሙያው ሰዎች ስለሆናችሁ ልታዩ ትችላላችሁ። ብዙ ነገር ነው አሁን እነሱ ሙያውን ተጫዋች ባቀሙ፣ ተጫዋች በልኩ፣ ተጫዋች በችሎታው ከሚያድግበት ነገር ይልቅ ስርዓት የለውም። አሁን ዘንድሮ አንዳንድ ክለቦች አሉ ተጫዋቾች ሰብስበዋል። እንዴ እነዛ ልጆች እኮ ፕሪሚየር ሊግ ላይ ለመድረስ ገና ናቸው። እስኪል ብቻ አይደለም፣ እስኪል ብቻውን እኮ ውጤት አይሆን። እስኪል ብቻውን እኮ አለ። ምክንያቱም ልምድ ይፈልጋል፣ ስነ ምግባር ይፈልጋል፣ አቅም ይጠይቃል። እነዚህ ሁሉ ናቸው ወደ ተሻለ ሊያመጡ የሚችሉት እና
ትንሽ አስቸጋሪ ነው ብናወራው በርካታ ሊሆን ስለሚችል ትክክል ነው ያልሳው ነገርና እግር ኳሱንም በጥራት ለማስኬድ ያስቸግራል። ሁል ጊዜ እንደ አዲስ እየፈረሰ የሚገነባ ቡድን የሚል ነገር ነው ያለኝ። አዎ እንግዲህ አሰልጣኝ ሳምሶን አየለ በበርካታ ቡድኖች ላይ ስታሰለጥን በተለይ ደግሞ በጣም ለመውረድ ጫፍ የደረሱ ቡድኖችን እንደዚሁ አትርፈህ ወይም ደግሞ ታድገሃቸው ከዛ በኋላ ጥሩ ቦታ እነዛ ቡድኖች ሲደርሱ በተደጋጋሚ ተመልክተናል። አሁን አንዳንድ ቡድኖች አሉ በኢትዮጵያ ፕሪሚየር ሊግ ጥሩ ውጤት እያመጡ ያልሆኑ ቡድኖች እየተመለከትን ነው። ከ5 ጨዋታ 1 ነጥብ ወይም ደግሞ 2 ነጥብ 3 ነጥብ ብቻ የያዙ ቡድኖች አሉ። እነዛ ቡድኖች በእርግጥ ገና ነው ፕሪሚየር ሊጉ፣ ግን ደግሞ ከወዲሁ ካልታሰበበት ከወዲሁ ነገሮች በሙሉ መሆን ካልቻሉ ምናልባትም አስቸጋሪ ሊሆንባቸው ይችላል ብዬ አስባለሁና እስኪ ሳምሶን አየለ ምናልባት ይህንን የአንተን ልምድህን ልታጋራቸው የምትፈልግበት ሀሳብ ካለ እስኪ የተወሰነ እንበልና ወደ ሌሎች ጥያቄዎች እናቀናለን። አሁን እግር ኳሱ የደረሰበት ደረጃ አለ። እኛ መቼም የዓለም አንድ አካል ነን። ከዓለም ተነጥለን እየኖርን አይደለንም። በኢኮኖሚ ደረጃችን ዝቅ ሊል ይችላል። እኛ በስታንዳርዳችን ነው እንደ አፍሪካዊነት በቅርብ ግን እያየን ነው እግር ኳሱ የት ደረጃ እንደደረሰ ብዙ እያየን ነው። እና አሁን አንዳንድ ጊዜ እኛ ገና አሁን የሜዳ ላይ ኖርማሊ የሜዳ ላይ ስልጠና እንዴት እናጥቃ እንዴት እንከላከል አንዱ ቢሆንም እሱ የዛ ጥቅል ድምር ውጤት ነው፣ ፋይናል ነው። ከዛ ፊት ግን ተጫዋቾች ከስሜት አንጻር ከኃላፊነት ከመውሰድ አንጻር መብትና ግዴታን ከመለየት አንጻር ምን ያህሉ ነው ተረድቶት ያንን በዛ ልክ እየሄደ ያለው? አሰልጣኙ እስከ እሱ ምን ይጠበቃል? ያንን ፊት ለማድረግ ይቻላል? ቅድም እንዳልኩ ነው አሰልጣኝ መሆንና ክለብ ተጫዋች 11 ተጫዋች ቆጥረ ለማስገባት በዚህ ስሜት ኃላፊነት መውሰድ ይለያያል። ማሰልጠን ከባድ ነው፣ በተለይ በዚህ ዘመን። ምክንያቱም ስልጠናው ከአይምሮ ጋር የተያዘ ስለሆነ ያንን ለማምጣት ተጫዋቹ መጀመሪያ ፈቃደኛ መሆን አለበት። አሁን በዛ ልክ ናቸው ወይ እኛ ሀገር ያሉት ተጫዋቾች? ለምሳሌ ተጫዋቹ ወደ አንድ ክለብ ሲገባ ምን ፈልጎ ነው የመጣው? ያውቃሉ? ያንን ተረድቷል ወይ? ምንድን ነው መብቱ? ምንድን ነው ግዴታውስ? ምንድን ነው? ያንንስ ተረድቷል ወይ? ይህንን መለየት ያስፈልጋል። እኔ የዚህ መሰረታዊ ችግር ይሄ ይመስለኛል። አንዳንድ ጊዜ ወጥ ነገር በቡድኖቻችን ላይ እንዳናይ እንቅፋት የሚሆነን ያ ነው። መብትን ከግዴታ ያለመለየት ጉዳይ። የኔ ኃላፊነት ምንድን ነው? ከኔ ምን ይጠበቃል? ሲሸነፍ ቡድኑ እያሸነፈ ሲሄድ በሜዳ ላይ ከሜዳ ውጪ በጉዞ በምግብ ቤት በእርስ በርስ ግንኙነት እነዚህ ባልተሰሩበት ሁኔታ ኮንትሮል ፓስ ብቻ ጎል ማግባት ሲገባብህ እንዳይገባብህ መከላከል እነዚህ አይደሉም እግር ኳስ ከዛ አልፏል። አሁን የምናየው ነው። አሁን ዓለም ላይ በጣም ሄዷል። ስለዚህ እኛ የዛ አንድ አካል ከመሆናችን ጋር ተያይዞ እንዲህ አይነት አስተሳሰብ ማምጣት መቻል አለብን። አሁን ብዙም ጊዜ አንዳንድ እኛ ሀገር ክለቦች እናይ ከሆነ ልብ ብለን ከሆነ ቲሞቹ በስኳድ ስብስብ ይህም በጥልቀትም በጥራትም ችግር የሌለባቸው ይሁንና ውጤት አይኖርም። ለምንድን ነው ብለን ቲሙ መጀመሪያ የተዋቀረበትና የተሰራበት መንገድ ቅልብ ባናቸው ዝርዝሮች ከዛ አንጻር ልክ አልነበረም ማለት ነው። አንዳንድ ጊዜ ደግሞ ያልተጠበቀ ነገር ደግሞ እናያለን። በአነስተኛ በጀት በውስን ልጆች የተሻለ ነገር ሲሰራ እናያለን። አሁን ቀደም ያልናቸው ቤዚካል የሆኑ ነገሮች እዛ ላይ ተገንብተው ተሰርተው መጥተዋል ማለት ነው። እና እነዚህ መለየት ያስፈልጋል። ምክንያቱም አሁን ስኳድ ማኔጅ የሚደረግበት ወቅት ነው። አሁን ከድሪል ተወጥቷል። ድሪል ያስፈልጋል፣ ሴንተሪንግ ያስፈልጋል፣ እንዴት እናጥቃ እንዴት እንከላከል ያስፈልጋል። ግን መጀመሪያ ማመን ያለበት አይምሮ አለ። በቃ ኃላፊነት አለብኝ እነዚህ መብቶች ብዬ እንደምጠይቅ እነዚህ ደግሞ ግዴታዎች ከእኔ ይሄ ይጠበቃል የሚል አስተሳሰብ ያለው ትውልድ ተጫዋች መፍጠር ያስፈልጋልና እንደዚህ አይነት ነገር ሰርተው መምጣት ስትችል እነዚህ በትክክል አቅም ያላቸው ልጆች ተገንብተዋል ማለት ነው። ምክንያቱም አሁን እኛ እንደው አንዳንድ ጊዜ ልብ ብለን ከሆነ ይፈጠራል። ተጫዋች ሲወጣ እኮ የሚያኮርፍበት ነው። ተጫዋች ቤንች ሲሆን እኮ ቅሬታ የሚያስነሳበት ነው። ተጫዋች በምን ቤንች ይሆናል? በምን ይቀየራል? መቼ ይቀየራል? ለምን ይቀየራል? ገና ወደዚህኛው አስተሳሰብ ሁሉ አልደረስንም። ገና ከግል ኢንተረስት ነው የምንለው። ተጫዋች ሲሰለፍ ሜዳ ሲገባ ደስተኛ ነው፣ ቤንች ሲሆን ያኮርፋል።
ለምን ይሄ አስተሳሰብ ቀርቷል። በቃ መጀመሪያ ይሄንን እያሸነፈን ሄደን ነው ወደዛኛው የምንሄደው። የለም አሁን ዓለም ላይ እናኮል ላስት በቃ በጣም ግልጽ የሆነ ኳስ ሊስት ይችላል። አሁን ዓለም ላይ ስናይ ተጫዋቾቹ ልብ ብለን ከሆነ ምንም እንዳልተፈጠረ ከዜሮ ያስነሱታል። ወደዛኛው ስቴፕ ተሻግረዋል የሚል አስተሳሰብ አለኝና ብዙ ነው ነገሩ። ከዛ አንጻር እነዚህ ነገሮች ላይ መስራት ያስፈልጋል። ሙያተኞቻችን፣ ተጫዋቾቻችን በዚህ ቅኝት መምጣት አለባቸው፣ ማመን አለባቸው በራሳቸው። እኔ ጋር ያለኝ በዚህ መውጣት ይችላል የሚል አስተሳሰብ መፍጠር አለብን የሚል ነገር ነው ያለኝና በዚህ ላይ ከተሰራ መለወጥ ይቻላል የሚል ነው የኔ። በጣም አሪፍ። አንድ መጨረሻ ጥያቄ በእኔ በኩል ላድርስ። ምናልባት አንድ ቡድን አሰልጣኝ በሚቀይርበት ጊዜ አዲስ አሰልጣኝ ማዘዋወር ማምጣት ይፈልጋል እና ምንድን ነው ሲያመጣ አንድ ክለብ ለአዲስ አሰልጣኝ ሲያመጣ ምንድን ነው ማድረግ ያለበት? ትክክለኛው ነገር ምንድን ነው ብለህ ታስባለህ? እስኪ ቅድም ከአንዱ ጋር የተያዘ ነው። አስቸጋሪ ነው። አሁን እኔ ምን ያህሉ ሙያተኛ ነው ለመግባት እነዚህ ነገሮች አሉ። ስለዚህ ከእኔ ይህን አድርጋለሁ ከእናንተ ይሄ ይጠበቃል ብሎ በስርዓት በድርድር የሚገባ አሰልጣኝ ምን ያህል ነው? ከነ ችግሩ እኮ ነው ያባል። አንተ ታያለህ፣ መነሻ ይኖርሃል። አሁን በርካታ ክለቦች አሁን ችግር ውስጥ አሉ። የውጤት ቀውስ ውስጥ ገብተዋል። በውጤት ቀውስ ውስጥ ስትገባ ወደዛ ከአንተ ምንድን ነው የሚጠበቀው? ይቻላል ወይ? ለምሳሌ የውጤት ቀውስ ውስጥ የገባን ቡድን ከዛ ከውጤት ቀውስ ለማውጣት የሚያስችል ሀሳብ አለ ወይ አንተ የሚለውን ነው። ግን አሁን በአብዛኛው እኛ ጋር ምንድን ነው እየሆነ ዝም ብሎ ክፍት ስለሆነ ብቻ ዝም ብሎ ዘሎ መግባት፣ ከዛ በኋላ ለምክንያቶች ራስን ማመቻቸት ነው። ያ ደግሞ ብዙ ርቀት ይወስዳል ብዬ አልልም። የክለብ አመራሮችም በተለይ ከዚህ ከአሰልጣኝ ቅጥርና ስንብት ጋር ቅድም ያልኩት ነው። ኃላፊነት ያለመውሰድ፣ ቆጥሮ ያለመቀበል፣ ቆጥሮ ያለመስጠት፣ ከዛ በኋላ እንደ አዲስ ደግሞ ለሚቀጥለው ዓመት ብሎ የመምጣት አባዜ አይነት የሚመስል ነገር ታያለህ እና እነዚህ ነገሮች ትክክል አይደሉም። ግን በትክክል ቲሙን ማትረፍ የሚቻልበት እድሉ አለ ወይ? ተጫዋች ዝውውር ጊዜ ጠብቀህ ከማጠናከር አንጻር ቲሙ የጎደለው ነገር ምንድን ነው? እኔ ጋር ምን ሀሳብ አለ? እኔ ጋር ምን አለ? እና እነዚህን ነገር ይዤ ቲሙ በጎደለ ላይ ሰርቼ መቀየር ይችላለሁ የሚል ነገር ማምጣት ይቻላል። እኔ አስታውሳለሁ እንደዚህ አይነት ነገሮች ባልተለመደ ሁኔታ ድሬዳዋን እና ሱል ሽሬን ያተረፍኩበት ሁኔታ አለ እና እኔ ከመግባቴም ባሻገር ምክንያቱም ነገም ሌላ ቀን ነው። የውጤት ቀውስ ውስጥ የገባ ቡድን ውስጥ ገብተህ ነገን ማበላሸት ራሱ አደጋ ነው፣ ከሞራልም ከሙያ ስነ ምግባርም አንጻርና ስኳዱ የፊትነስ ፕሮብሌም ነበረበት፣ የሞቲቬሽን ፕሮብሌም ነበረበት። እዛ ላይ ቢሰራ ውስን የእንቅስቃሴ እርማቶች ቢደረጉበትና ታክቲካሊ ቢስተካከል ለውጥ ማምጣት እንደሚቻል ነው የተነጋገርነው። 100% እርግጠኛው ከባድ ነው በእንደዚህ አይነት ድፍረት መግባት፣ ግን ከተጠበቀው በላይ ነው ያንን ነገር ለማምጣት የሄድኩትና እንዲህ አይነት ሀሳቦች መጀመሪያ አብሮ መታየት አለባቸው። ለመግባት ከማሰብም ባሻገር እኔ ጋር ምን አለ፣ የክለቡ ችግር ምንድን ነው፣ ምን ብሰራ፣ በአመራሩ በምን እደገፋለሁ፣ ተጫዋቾቹ ተባባሪ ሆኖ እኔን ለማገዝ ምን ያህሎቹ ዝግጁ ናቸው፣ ወጣቶቹ ልምድ ያላቸው፣ የውድድሩ ደረጃ ምን ይመስላል፣ ጥራቱስ፣ ያንን አሳክቼ ማምጣት የሚችል አለኝ ወይ እኔ ጋር የሚለውን ሁሉ አብሮ አስቦ ቢኬድ እነዚህን ነገሮች አስተካክሎ የተሻለ ውጤት አምጥቶ መለወጥ ይቻላል የሚል ነገር ነው ያለኝ እና በዚህ በረገድ ያለው ነገር ብዙ ነው፣ ብዙ ማንሳት ይቻላል። ለጊዜው ግን ይህንን ይመስላል። በጣም ጥሩ። እንግዲህ አሰልጣኝ ሳምሶን አየለ ከኛ ጋር ቆይታ አድርጓል። ያው መጠነኛ ጊዜ ቢሆንም በቀጥታ ወደ ጨዋታም እንቅስቃሴ ልናቀናም ስለሆነ አሁን እዚሁ አዲስ አበባ ቢገኝ ኖሮ ስቱዲዮ አናመጣው ነበረ። ነገር ግን ከአዲስ አበባ ውጭ በመኖሩ ምክንያት በስልክ መስመራችን ገብቶ ሀሳብ አስተያየቱን አድርሶናል። ከልብ ነው የምናመሰግነው። ምናልባት ኮች ቀረ የምትለው ነገር ካለ ወይም ማንሳት የምፈልገው ነገር አለ የምትለው ነገር ካለ በመጨረሻ እድሉን ልስጥ። አመሰግናለሁ። እኔ ያው ጊዜው አጭር ነው። እግር ኳሱን በተመለከተ ቁጭት አለኝ። እኔ ቁጭት ምንድን ነው ማድረግ የምንችልበት እድሉ አለ። ትልቅ ሀብትናል ስፖርቱ ላይ የሚፈሰው ገንዘብ ካለ ያንን አብዛኛው ፐርሰንት ማምጣት ትችላለህ። ወጣቶች አሉ፣
ስርዓታቸውን ጊዜያቸውን ጠብቆ እንዲሄዱ የማድረግ እግር ኳሱ ላይ እንሰራለን ብለን ካልን ሰዎች ከለፉ ከደከሙ መጠቀም አለባቸው። ግን ቅድሚያ መስጠት አለብን ለወሰድነው ኃላፊነትና ያንን ቅድሚያ ስለ እግር ኳስ ከሆነ እግር ኳሱን እያስቀደምን የተሻለ ነገር እየሰራን በዛው ልክ መጠቀም ካለብንም እንድንጠቀም ወጣቶችን ባሰብነው ልክ እንዲወጡ እድል አቅም ያላቸው ብዙ ስኪልፉል የሆኑ ልጆች አሉ እና እነዛን ወደፊት እያመጣን በስርዓት መጠቀም ብንችል እግር ኳሳችንም ከፍ ብሎ ማየት እንችላለን። እኛም በዛ ውስጥ መርካት እንችላለን ብዬ አስባለሁ። እዛ ላይ እንድናተኩር ነው። ከዛ በተረፈ እድሉን ስለሰጣችሁኝ እጅግ አድርጌ በጣም አመሰግናለሁ። በጣም እናመሰግናለን። በቀጣይ እንግዲህ ስቱዲዮ መጥተህ ከኛ ጋር ትገናኛለህ ብዬ ተስፋ አደርጋለሁ። እንግዲህ ባለህበት ጥሩ ምሽት እንዲሆንልህ እመኛለሁ። አሜን አሜን። ቴንኪዩ። ደህና ምሽ። እሺ፣ እናመሰግናለን። ክቡራትና ክቡራን እንግዲህ ከኛ ጋር ቆይታ ያደረገው አሰልጣኝ ሳምሶን አየለ ነበረ። በተለያዩ ቡድኖች እናውቀዋለን። በነገራችን ላይ ቀደም ሲል እርሱም ሲል እንደነበረው ሁለት ቡድኖችን ድሬዳዋ ከነማንና ስሁል ሽረን እንግዲህ ከመውረድ ታድጓቸዋል እና እንደዚህ አይነት አሰልጣኞች ብዙ ጊዜ አናገኛቸውም። አጋጣሚ የሚፈጠሩ ተጫዋች አሰልጣኞች ናቸው። ምክንያቱም እዛ ጋር የነበረውን ቀውስ አጠቃላይ ነገር በሙሉ ነው ማስተካከል የምትችለውና ወደ ውጤት ይዘህ የምትመጣውና ከባድ ጊዜን ማሳለፍ ይጠይቃል እንዳለ። አዎ በጣም ኃላፊነቱን ስትወስድ ምን አይነት ተጫዋቾች ነው የሚገጥሙ። ብዙ ጊዜ ደግሞ አሰልጣኙም ሳይመጣኛ ሀገር ተጫዋች የሚፈርብበት አጋጣሚ አለ። የአሰልጣኙ አጫዋት ምንድን ነው የሚፈልገው የሚለው ነገር ሳይጠና በኮሚቴ በክለቡ ባሉ ኮሚቴዎች ወይም ስራ አስኪያጆች አጠቃላይ ተጫዋቾች ቀድሞ ይፈርማሉ። ከዛ በኋላ የሚመጣው አሰልጣኝ እኮ ምን እንደሆነ አታውቅም። አይነት መብላቷን ሳታውቅ እጇን አይነት ነገር ነው የሚሆነው የሚባል ተረት አለኝ ሀገር ውስጥና እንደዛ የሆነ እንዴት ነው እንደዚህ ወጥ የሆነ ጥሩ ሊግ ሊኖረን የሚችለው? እንዴት ነው ወጥ የሆኑ ቡድኖች የሚሰሩት የሚለው ነገር በጣም አሳሳቢ ነው። አሁን እኮ ሰርቫይቭ እያደረጉ ያሉት የመንግስት ክለቦች ናቸው አይደለ? ኢትዮጵያ ቡናና ቅዱስ ጊዮርጊስ ከመንግስት ድጋፍ አይደረግላቸውም፣ የህዝብ ክለቦች ናቸውና ምን ያክል እየተንገዳገዱ እንደሆነ እየተመለከትን ነውና የመንግስት ክለቦችስ የሆነ ቀን ገንዘቡ ቢቋረጥ ምንድን ነው የሚሆኑት? እነዚህን ነገሮች ለምንድን ነው የማያስቡት? ተጨማሪ ገቢ ማምጫ ምንጭ አላቸው ወይ? ሁልጊዜ የሚረጭ ገንዘብ ይገኛሉ? የመንግስት የሆነ ቀን በቃ ቁም ያለው እግር ኳሱን አልግብ ራሳችሁን ቻሉ ቢል ምንድን ነው የሚፈጠረው እዚህ ሀገር? በጣም አጠያቂ ነው። ብዙ ጉዳዮች አሉ። ግን ወደ ጨዋታው ልንገባ ስለሆነ ወደዚህኛው ጨዋታ ብናመራ በጣም አሪፍ። ክቡራትና ክቡራን ከኛ ጋር አብራችሁን ቆይታ እያደረጋችሁ ስለሆነ እጅግ አድርገን እናመሰግናለን። ሻምፒዮን ስፖርት ይቀጥላል። ተመልሰን ከመሸጋገሪያ በኋላ እንገናኛለን።